ያለሰለስነው አፈር እንግዲህ አለ። እነዚህ የምታዩዋቸው የተለያዩ ዘሮች ናቸው። በዚህ ሀሳብ ውስጥ እንግዲህ ከአፈር ቀጥሎ ምግብን ለማብቀል እንደ መነሻ የሚሆኑት ዘሮች ናቸው። እንግዲህ የተለያዩ በጓሯችን ውስጥ ወይ በእንደዚህ ባሉን ትንንሽ ክፍት ቦታዎች ውስጥ ልንተክላቸው የምንችላቸው በአጭር ጊዜ ውስጥ ሊደርሱልን የሚችሉ ያን ያክል ብዙ የእኛን ክትትል የማይፈልጉ አፈርና የለሰለሰ አፈርና ውሃ ካገኙ ያን ያክል የእኛን ክትትል የማያስፈልጋቸው አይነት አትክልቶችና የእጽዋት አይነቶች ስላሉ በተለምዶ የምናውቃቸው የጓሮ አትክልት ብለን ነው እነሱን እንግዲህ ለማብቀል እንሞክራለን። ይህንን የምናደርግበት ዋነኛ ምክንያት እንግዲህ በመኖር ሀሳብ ውስጥ ወይም መዋቅር ውስጥ እንደ ዋና የዕለት ተዕለት ልምምድ ብለን ከምናስባቸው ሀሳቦች ውስጥ አንዱ በተፈጥሮ የሚሰጡንን እንግዲህ በመዋቅሮቻችን ውስጥ ያሉትን ስርዓቶች በህይወታችን ውስጥ ለመተግበር እና ለመለማመድ መሞከር ነው። ከዛ ውስጥ እንግዲህ የመጀመሪያው እስትንፋስ ነው። እሱ በተፈጥሮ እንግዲህ እስትንፋሶቻችን በእኛ ቁጥጥር ስር ስላልሆኑ እነሱን ወደድንም ጠላንም በግድ በሚባል ደረጃ ስለምናደርጋቸው ስለሆኑ ያን ያክል የምናስተውላቸው አይደሉም። ምግቦቻችንን ለመመገብ ግን መጀመሪያ ምግቦቻችንን ማብቀል ወይ ማዘጋጀት ወይ መግዛት ወይ የበቀለውን ከሰው መውሰድ ስላለብን መነሻው ደግሞ መሆን ያለበት ብናበቅለው ወይም ደግሞ ምግቦቻችንን ለማዘጋጀት ብንሞክር ምን አይነት ስሜት አለው፣ ምን አይነት ልምዶችስ እናገኛለን የሚለውን ለመሞከርም ሁለተኛ ደግሞ የኛ ያደረስነውን እኛ ደግሞ የተንከባከብነውን እጽዋትና ምግብ ደግሞ አግኝተን ስንመገባቸው ደግሞ የተለየ ስሜት ይሰጣል አይሰጥም፣ ምን አይነት ነው ያለው ነገር ማምረት በራሱ ምን አይነት ስሜት አለው የሚለውን ለማወቅም ይረዳናል። በዋነኝነት በመኖር መዋቅር ውስጥ ከአፈር ቀጥሎ የሚነሳው ዘር ነው። ዘር መነሻ ነው። በዘር ውስጥ ጊዜ አለ፣ አላፊ ጊዜ ሳይሆን መጪ ጊዜ አለ። ያ መጪ ጊዜ በአንድ ላይ ተቀንብቦ በአንዲት ዘር ውስጥ ተቀምጦ ሳለ እሱን በውስጡ የያዘውን ያንን መጪ ጊዜ ወይም ደግሞ ወደ እጽዋትነት የሚቀየርበትን ሀሳብ በውስጡ የያዘውን ሀሳብ እኛ ደግሞ በተፈጥሯዊ ስርዓቶች ውስጥ አስገብተን ያንን እጽዋት እንዲያወጣውና ራሱን ደግሞ ለቀጣዩ ዘር አፍርቶ ፍሬ አፍርቶ ዘሮችን ደግሞ እንዲያወጣ ወይም እንዲያስቀጥል የምናደርግበት ሂደት ነው ማለት ነው። ዘር ራሱን ያስቀጥላል፣ ምግቦቹን ደግሞ እኛ እንመገባለን። ከዛ ደግሞ በቀጣይ የሚያመነጨውን ዘር ደግሞ ሰብስበን እናስቀምጣቸዋለን። ከዚህ በፊት የወሰደውን የአስተዳደግ ሂደት የሰውነት ቅርጾቹን በሙሉ አድል ያጠቃሉ በመረጃ መልክ በዘር ውስጥ ያስቀምጣል። ያ ዘር አፈር ሲነካው እና ውሃ ሲያገኝና የፀሐይ ብርሃንን ሲያገኝ ደግሞ መልሶ ወደዛ ማንነት የሚወስደውን መረጃ እያየ ያድጋል ወይም ስርዓቱን ያስቀጥላል ማለት ነው። ዘር በጣም ወሳኝ ከሚባሉት ከአፈር ቀጥሎ እንግዲህ ምግብን ለማብቀል የምንጠቀምበት አንዱ ነገር ነው ማለት ነው። እነዚህ ነገሮች ሞላም ጎደሉ በህይወታችን ውስጥ አሉ። እንግዲህ እኛም የራሳችን የሀሳብ ዘር አለ። ያንን ሀሳብ እንዴት ነው በተፈጥሮ ስርዓት ውስጥ አስገብተን ወደ ተለያዩ ነገሮች የምንለውጠው የሚለውን ነገር ለማወቅ እንግዲህ እጽዋትን ተክለን ስናበቅል ካለው ስሜት ጋር በተወሰነም ደረጃ መልኩ የሚመሳሰል ይመስለኛል እና እነሱን ነገሮች ራሱ በልምዶቻችን በህይወታችን ውስጥ ለማወቅም እንግዲህ እጽዋትን ማብቀል ይጠቅመናል ማለት ነው። እነዚህን ሁሉ ነገሮች ለማድረግ እና ዘርፈ ብዙ ጥቅም ነው ያለው። ምግብን ከማዘጋጀት ባለፈም እንግዲህ ስርዓቶችን ወደ ራሳችን አምጥተን እንዴት ነው ይህ ነገር እንዴት ነው የሚሰራው የሚለውንም ለማስተዋል እጅግ በጣም ብዙ ጥቅም አላቸው ማለት ነው። አሁን እንግዲህ ዘሩን ሙሉ ለሙሉ ዘርተን ጨርሰናል። የረጠበ አፈር ላይ ስለዘራ ነው ዘሮቹ በቀላሉ ከባድ የሆነ እርጥበትና መታፈን እንዳይገጥማቸው ከላይ በትንሹ
ደረቅ አፈር እየበተንን እናዘጋጃቸዋለን ማለት ነው። ከዛ በስሱ ደግሞ ውሃ አድርገን እንተዋቸዋለን። ይህም እጽዋቶቹ ወይም ዘሮቹ ወደ ችግኝነት ወይም ወደ ቡቃያነት እስኪቀየሩ ድረስ ያለውን ሂደታቸውን ቀለል አድርገው ራሳቸውን እንዲያሳድጉ ጊዜ እንዲሰጣቸው ለማድረግ እንሞክራለን ማለት ነው። እንግዲህ በዚህ ሂደት ላይ አሁን ላይ የተከልናቸው እንግዲህ የወር ጎመን፣ ብሮኮሊ እና የአበባ ጎመን ነው። እንግዲህ በሶስቱም 3 ዘር ነው አንድ ቦታ ላይ የተከልነው። እነዚህ እንግዲህ እንዴት እንደሚያድጉ ሂደቶቹንም አንድ ላይ የምናየው ይሆናል። እንዲህ ሲበቅሉም እናያቸዋለን ማለት ነው። ያየናቸው አድገው ደግሞ ለምግብነት ስናቀርባቸውም እናያቸዋለን ማለት ነው። በዋናነት ይህንን ነገር ማድረግ የፈለኩት ለምንድን ነው? በህይወታችን ውስጥ ማወቅ ያለብን እውቀቶች አሉ። ከነዛ ውስጥ እንግዲህ እንደነዚህ አይነት እውቀቶች መሰረታዊ የሚባሉ ናቸው በህይወት ለመቆየት ማለት ነው። እነዚያውን በቀላሉ አሁን በእኛ በዚህ በዘመናዊ ዓለም ላይ የምንኖር እኛ አሁን ላይ እጽዋትን ማብቀል በጣም ከባድ ነው። መግዛት ነው የሚቀለን። ነገር ግን ይህ የመግዛት እሳቤ ደግሞ ባህሪያችንን ወደ ሌላ ሀሳብ ውስጥ እየገለበጠ አስቸግሮናል። ስለዚህ ቢያንስ የምንገዛቸውን ነገሮች እየቀነስን እንደዚህ በቤታችን ውስጥ ማድረግ የምንችላቸውን ነገር እንኳን መጨመርና ማሳደግ ከቻልን ከመግዛት እሳቤ ውስጥ ወጥተን ወደ ማምረቱ፣ የራስን ምግብ ወደ ማብቀሉ፣ ራስን ወደ መቻሉ አይነት ስሜት ውስጥ ስንገባ የተለየ አይነት ስሜት ስላለው ነው ይህንን የምናደርገው። ቡቃያ ከሆኑ በኋላ ደግሞ እናያቸዋለን ማለት ነው።